ወት ጉድ ኤቭሪባዲ ዛሬም እንደተለመደው ወደ እናንተ ቀውጢና ቢንቢን ቪዲዮችን ይዤላችሁ መጥቻለሁ። እኔ ካርሎስ ነኝ። ዛሬ በጣም ነው ደስ ያለኝ፣ ምክንያቱም 200 ሰብስክራይብ አልፈናል እና ይሄ ሁሉ በእናንተ ስለሆነ ከዚህ በኋላ በሚያማምር ቪዲዮ ስለምንመጣ ላይክ፣ ሼር፣ ሰብስክራይብ በማድረግ ይጀምሩ። ዓለም ላይ መኪና መንዳት ወንጀል የሆነባት አምቡላንሷ በሳይረን ታጅባ በውሃ ላይ የምትበራባት እና 10 ሚሊዮን የድንጋይ ግንዶች ላይ የተንሳፈፈች ከተማ አለች ብላችሁ ታምናላችሁ? ይቺ ከተማ በየዓመቱ ጥቂት ሚሊሜትሮች ወደ ባህር እየሰመጠች ያለችው የጣሊያኗ ቬኒስ ናት። ዛሬ ከ1500 ዓመታት በላይ በውሃ ላይ የቆመችው የዚችን ድንቅ ከተማ ሚስጥር ከግርጌዋ ካለው የግንባታ ጥበብ ጀምሮ እስረኞቿ መጨረሻም እስትንፋሳቸውን እስከሚተነፍሱበት ድልድይ ድረስ ያለውን እጅግ ሰፊና ታሪክ እናያለን። ቬኒስ የተመሰረተችው በሀብት ሳይሆን በሞት ፍርሃት ነው። በ5ኛው ክፍለ ዘመን የአቲላ ዘሁን ሰራዊት ጣሊያንን ሲያወድም ህዝቡ ህይወቱን ለማዳን ሲል ወደ ረግረጋማው የአድሪያቲክ ባህር ደሴት ሸሸ። ወራሪዎቹ ፈረስ ላይ ስለነበሩ ውሃ ውስጥ ገብተው ሲከተሏቸው አልቻሉም። ያ ተስፋ የቆረጠ ህዝብ መሬቱ ባልነበረበት ቦታ መሬት ፈጠረ። በመጀመሪያ ከሸምበቆና ከጭቃ ጎጆዎችን ሰሩ። ቀስ በቀስ ዓለምን የሚያስደንቅ ከተማ ገነቡ። ከተማዋ እንዴት ግዙፍ ህንጻዎች ተሸከመች? ምላሹ ተአምር ነው። በሚሊዮኖች በሚቆጠሩ የዛፍ ግንዶች ከስሎቬኒያ አስመጥተው ወደ ጭቃ ውስጥ ዘግዝቋቸው እነዚህን ግንዶች ዛሬም ድረስ በውሃ ስር ሳይበሰብሱ አሉ። ምክንያቱም በውሃ ውስጥ ኦክሲጅን ስለሌለ እንጨቱ አይበሰብስም። ይልቁኑ በውሃ ውስጥ ባሉ ማዕድናት ምክንያት ወደ ድንጋይነት ተቀይሯል። ዛሬ ቬኒስ የቆመችው በውሃ በታች ባለው የድንጋይ ጫካ ላይ ነው። ቬኒስ አንዲት ደሴት አይደለችም፣ በ118 ትናንሽ ደሴቶች የተገነባች ስብስብ ናት። እነዚህ ደሴቶች እርስ በእርሳቸው የተሳሰሩት በባዮች ነው። ሰዎች በደሴቱ መካከል ያሉን ውሃ አልደፈኑትም፣ ይልቁንም እንደ መንገድ ተጠቀሙበት። እያንዳንዱ ደሴት የራሱ የሆነ አደባባይ፣ ቤተክርስቲያን እና የውሃ ጉድጓድ ነበረው። ይህ የከተማ ፕላን በዓለም ላይ ተወዳዳሪ የሌለው ጥበብ ነው። ይህ 3.8 ኪሎ ሜትር የሚረዝመው ወንዝ ከላይ ሲታይ ኤስ ቅርጽ አለው። ይህም ቅርጽ ዝም ብሎ የተሰራ ሳይሆን የባህሩን የሞገድ ኃይል ለመስበርና የውሃውን ፍጥነት ለመቆጣጠር ታስቦ ነው። በወንዙ ዳርቻ ያሉት 170 ቤተ መንግስቶች በሙሉ ፊታቸውን ወደ ውሃው ያዞሩት ለንግድ እንዲመች ነው። ድሮ ዕቃው በቀጥታ ከመርከብ ወደ ቤት ውስጥ ይገቡ ነበር። ጎንዶላ ዝም ብሎ ጀልባ አይደለም፣ እጅግ ውስብስብ ማሽን ነው። አንዱ ጎንዶላ ለመስራት 280 ክፍሎች እና 8 የተለያዩ የእንጨት አይነቶች ያስፈልጋሉ። የሚገርመው የጀልባው ግራ ክፍል ከቀኙ በ24 ሴንቲሜትር ይበልጣል። ይህም የሆነው ጎንዲሊየሩ ኒጁ በአንድ በኩል ብቻ እየቀዘፈ ጀልባዋን ቀጥ ብላ እንድትሄድ ለማድረግ ነው። ጀልባዋ በራሷ ሚዛን ትጠብቃለች። የጥቁር ጀልቦች ህግና ታሪክ። ድሮ ቬኒስ ውስጥ የሀብት ፉክክር ነበር። ሰዎች ጀልቦቻቸውን በወርቅ፣ በሐር እና በደማቅ ቀለሞች ያስውቡ ነበር። ይህም በሰዎች መካከል ቅሬታ ፈጠረ። መንግስት ሰላም ለማውረድ በ1562 ሁሉም ጀልባ ጥቁር ይሁን የሚል ህግ አወጣ። ከዚያ ጊዜ ጀምሮ ቬኒስ ውስጥ የምታያቸው ጀልባ በሙሉ በጥቁርና አንድ አይነት የሆኑ ናቸው። የ417 ድልድዮች ሚና። ቬኒስ ያለ ጀልባ በእግር ለማቋረጥ 417 ድልድዮችን ማለፍ አለበት። እነዚህ ውስጥ 72ቱ የግል ናቸው። ድሮ ድልድዮች ደረጃ አልነበራቸውም፣ ምክንያቱም ሰዎች በፈረስ ይጓዙ ነበር። ድልድዮች የድንጋይ የእንጨትና የብረት ናቸው። እያንዳንዱ ድልድይ ሁል ጊዜ ደሴቶችንና 2 የተለያዩ ህይወቶችን ያገኛል። የንግድ ማዕከል ታሪክ። ሪያልቶ በግራንድ ካናል ላይ የተገነባው ጥንታዊ ድልድይ ነው። መጀመሪያ ላይ ከእንጨት የተሰራ ነበር። በ1444 የሰዎች ብዛት በስቶ ድልድዩ ተደርምሶ ነበር። አሁን ያለው የድንጋይ ድልድይ የተገነባው በ1591 ሲሆን በውስጡ የገበያ ቦታዎችን ይዟል። ለዘመናት የዓለም ቅመማ ቅመም ንግድ የሚቆጣጠረው እዚህ ቦታ ላይ ነበር። የመተንፈሻ ድልድይ። ይህ ድልድይ የሐዘን ታሪክ አለው። ድልድዩም ቤተመንግስቱን ከእስር ቤቱ ጋር ያገናኛል።
እስረኞች ወደ ጨለማው ክፍል ከመግባታቸው በፊት በዚህ ድልድይ ትንሽዬ መስኮት በኩል ቬኒስ ለመጨረሻ ጊዜ ያያሉ። ያኔ የሚያወጡት ትንፋሽ ድልድዩ ስም ሰጥተውታል። ታዋቂው ካዛኖቫ በዚህ ድልድይ አልፎ አምልጧል። በቬኒስ ውስጥ መኪና መንዳት ቀርቶ ቢስክሌት እንኳን መያዝ ክልክል ነው። ሁሉም ነገር በእግር ወይም በጀልባ ነው። ፖሊስ፣ አምቡላንስ እና የእሳት አደጋ ጀልቦች አሏቸው። ቆሻሻ የሚሰበስበውን በልዩ ጀልቦች ነው። ዕቃ የሚጓጓዙ ሰዎች ዕቃውን በትከሻ ወይም በጋሪ ድልድዮች እየወጡ ይደርሳሉ። በቬኒስ ውስጥ መንገድ ፈልጎ ማግኘት ለውጭ ሰው የማይቻል ነው። ቤቶች የሚቆጣጠሩት በሰፈር እንጂ በመንገድ አይደለም። ለምሳሌ የአንድ ሰው ቤት አድራሻ ሳንፖሎ 1234 ሊሆን ይችላል። ይህ ማለት በሳንፖሎ ሰፈር ውስጥ 1234ኛው ቤት ማለት ነው። ያለ ካርታ ቬኒስ ውስጥ የገባ ሰው የግድ መጥፋቱ አይቀርም። አኳልታ ማለት ከፍተኛ ውሃ ማለት ነው። በየዓመቱ ባህሩ ሞልቶ የከተማዋ መንገዶች ያጥለቀልቃቸዋል። መንግስት ለዚህ መፍትሄ ይሆን ዘንድ ሞስ የተባለ የቢሊዮን ዶላር ፕሮጀክት ሰርቷል። ይህ ፕሮጀክት በባህሩ ስር የተደበቁ 78 ግዙፍ በሮች ያሉት ሲሆን ውሃው ሲጨመር በሮቹ ተነስተው የከተማዋን ይታደጋሉ። የቬኒስ ጭንብል ታሪክ ከ800 ዓመታት በላይ ያስቆጠረ ነው። ድሮ ሰዎች ጭንብል የሚያደርጉት ድሃና ሀብታም ሳይለዩ እኩል እንዲዝናኑ ነው። ጭንብል ስታደርግ ማንነት ስለሚደበቅ የፈለግከው ማድረግ ትችላለህ። የፕላግ ዶክተር የተባለው ረጅም ምንቃር ያለው ጭንብል ዶክተሮች ከበሽታ ለመከላከል ይጠቀሙበት የነበረ ነው። የሙራኖ መስታወት በዓለም ላይ ውዱ መስታወት የሚመረተው ሙራኖ ደሴት ላይ ነው። በ1291 የመስታወት ፋብሪካዎች ወደዚያ ተዛወሩ፣ ምክንያቱም እሳቱ የእንጨት ከተማዋን እንዳያቃጥል ነበር። ባለሙያዎች እጅግ የተከበሩ ቢሆኑም ደሴቱን ለቀው እንዳይወጡ ታግደው ነበር። ሚስጥር አሳልፎ የሰጠ ባለሙያ በሞት ይቀጣ ነበር። ቬኒስ ለ1100 ዓመታት ሀያል ሀገር የነበረችው በመርከብ ጥበቧ ነው። አርሴናል የተባለው ፋብሪካ በቀን አንድ ሙሉ የጦር መርከብ የማምረት አቅም አለው ነበረው። ይህ ዓለም ላይ የመጀመሪያ አሴምብሊ ላይን ወይም የጅምላ ምርት ማዕከል ነበር። ይህም ቬኒስ የባህር ንግድ ንግስት አድርጓታል። በ14ኛው ክፍለ ዘመን ጥቁር ሞት አውሮፓ ሲያጠቃ ቬኒስ ኳራንቲን የሚለውን ስርዓት ፈጠረች። ኳራንቲን ማለት 40 ማለት ነው። መርከቦች ወደ ከተማዋ ከመግባታቸው በፊት ለ40 ቀናት በደሴት ላይ ተለይተው እንዲቆዩ ይደረግ ነበር። ይህ ስርዓት ዛሬም በዓለም ላይ ጥቅም ላይ ይውላል። በቬኒስ ውስጥ 53 ሴንቲሜትር ብቻ ስፋት ያላት መንገድ አለች። ሁለት ሰው ጎን ለጎን ማለፍ አይችልም። ይህች መንገድ የከተማዋን ጥግ ለጥግ ግንባታና ያለውን ጠባብ ቦታ ሰዎች እንዴት በአግባቡ እንደተጠቀሙበት ትልቅ ማሳያ ነው። ቬኒስ በየዓመቱ ከ1 ነጥብ እስከ 2 ሚሊሜትር ትሰምጣለች። የዓለም ሙቀት መጨመርና የባህር ወለል መነሳት ከተማዋን ለአደጋ አጋልጧታል። በተጨማሪ ኑሮ ውድ ስለሆነ ነዋሪዎቿ ከተማዋን እየለቀቁ ነው። በ1950ዎቹ 175,000 ነዋሪ የነበራት ቬኒስ ዛሬ 50,000 በታች ዝቅ ብሏል። ቬኒስ የሰው ልጅ ተስፋ ሳይቆርጥ ተፈጥሮን እንዴት ማሸነፍ እንደሚቻል ያሳየችበት ድንቅ ስፍራ ናት። በውሃ ላይ ለ1500 ዓመታት ጸንታ መቆሟ ተአምር ነው። ይህች ከተማ ሳትጠፋ አንድ ቀን መጎብኘት ለታሪክ አፍቃሪያን ሁሉ ትልቅ ህልም ነው። በውሃ የተከበበች ከተማ ብትሆንም ቬኒስ ለዘመናት ንጹህ የመጠጥ ውሃ ችግር ነበረባት። ይህን ለመፍታት በእያንዳንዱ አደባባይ ኮምቦ ስር እጅግ ውስብስብ የሆኑ የዝናብ ውሃ ማጣሪያ ሰርተዋል። የአደባባይ ወለል ወደ መሃል ዝቅ እንዲል ተደርጎ ይሰራል። ዝናብ ሲዘንብ በውሃው በአራት ቀዳዳዎች በኩል ወደ አሸዋ ማጣሪያ ይገባል። ቬኒስ ከ6000 በላይ እንደነዚህ አይነት የከርሰ ምድር ጉድጓዶች አሏት። በውሃ ውስጥ ያለች ከተማ በውሃ ጥም ትሞታለች የሚለውን ተረት ያሸነፉት በዚህ ብልሃት ነው። ከቬኒስ ዋና ደሴት ጥቂት ራቅ ብሎ ፖቪጊሊያ የምትባል ደሴት ትገኛለች። ይቺ ደሴት በዓለም ላይ ካሉ እጅግ አስፈሪ ቦታዎች አንዷ ናት። በጥቁር ሞት በሺዎች የሚቆጠሩ በሽተኞች እዚህ ተወስደው እንዲሞቱ ይደረግ ነበር።
አሰቃቂው እውነታ የደሴቱ አፈር 50% የሚሆኑ በሰው አመድና አጥንት የተገነባ ነው ይባላል። ዛሬ ወደዚች ደሴት መሄድ በሕግ የተከለከለ ነው። በቬኒስ ውስጥ ምግብ ዝም ብሎ መብላት ሳይሆን ባህል ነው። ሰዎች ባክሪ ወደሚባሉት ትንንሽ መጠጦች ቤት ይሄዳሉ። እዚያም እንደ ባጃጅ፣ ታብስ ያሉ ትንንሽ ምግቦችን እየበሉ ይቆማሉ። ይህ ባህል በቬኒስ ውስጥ ሰዎች መንገድ ላይ ቆመው እንዲወያዩና ማህበራዊ ትስስራቸው እንዲጠነክር ያደርጋል። በእንጨት ላይ የቆመች ከተማ ትልቁ ስጋቷ እሳት ነው። የእሳት አደጋ መኪና መግባት ስለማይችል ቬኒስ ልዩ የሆኑ የእሳት አደጋ ጀልቦች አሏት። እነዚህ ጀልቦች ከባህሩ ውስጥ እየሳቡ እሳቱን ያጠፋሉ። ነገር ግን ጠባብ ባዮች ውስጥ ገብቶ እሳቱ ጋር ለመድረስ ከፍተኛ የጀልባ የመንዳት ጥበብ ይጠይቃል። ቬኒስ በጀልባ 45 ደቂቃ ርቃ የምትገኝ ቡራኖ በዓለማችን እጅግ ደማቅ ቀለም ካላቸው ቦታዎች አንዷ ናት። አሳ አጥማጆች በጭጋጋማ የአየር ሁኔታ ወደ ቤታቸው ሲመለሱ ቤታቸው ለይተው እንዲያውቁ እያንዳንዱ ቤት በተለያየ ደማቅ ቀለም ይቀባ ነበር። ዛሬ አንድ ነዋሪ ቤቱን ለመቀባት ከፈለገ ለከተማው መስተዳደር ማመልከት አለበት። መስተዳደሩ የሚፈቅደው ቀለም ብቻ ነው የሚሰጠው። ጎንዶላ መንዳት ዝም ብሎ ስራ አይደለም፣ ትልቅ ክብር ነው። በአመት ጥቂት ሰዎች ብቻ ናቸው ፍቃድ የሚያገኙት። ከ400 ሰዓታት በላይ ስልጠና መውሰድና ስለ ከተማዋ ታሪክ፣ ቋንቋና የጀልባ ጥገና ከባድ ፈተና ማለፍ አለባቸው። ለዘመናት ወንዶች ብቻ የሚሰሩት ስራ ቢሆንም በቅርቡ የመጀመሪያዋ ሴት ጎንዶሊየር ፍቃድ አግኝታለች። የውሃ ላይ ገበያ በቬኒስ አንዳንድ ቦዮች ትኩስ አትክልትና ፍራፍሬ የሚሸጡ ጀልቦች አሉ። ነዋሪዎቿ በመስኮታቸው ሆኖ ቅርጫት በማውረድ ግብይታቸውን ይፈጽማሉ። ይህ ዓለም ላይ ካሉ ጥቂት የውሃ ላይ ግብይት ልምዶች አንዱ ሲሆን ለከተማዋ የንግድ ሕይወት ትልቅ ውበት ፈጥሮላታል። ድሮ የቬኒስ ውስጥ በሺዎች የሚቆጠሩ ድመቶች በነፃ ይዞሩ ነበር። ድመቶቹ ከመርከቦች የሚወጡ አይጦች በማደን ከተማዋን ከበሽታ ይከላከሉ ነበር። ዛሬ ቁጥራቸው ቢቀንስም ቬኒስ ውስጥ የድመቶች መጠለያዎችና የነሱ የተለየ ክብር አለ። ቬኒስ ለዘመናት የአውሮፓ በር ተብላ ትታወቅ ነበር። ከቻይና የመጣው ሃር እና ከህንድ የመጣው ቅመማ ቅመም መጀመሪያ ቬኒስ ይገባ ነበር። ይህ ንግድ ቬኒስ እጅግ ባለጸጋ አድርጓን ነበር። ይህም ዛሬ የምናያቸው ውድ ቤተ መንግስቶች እንዲገነቡ የገንዘብ አቅም ሆኗል። ቱሪስቶች ሲወጡ ቬኒስ ወደ ሌላ ዓለም ትቀየራለች። የመኪና ጫጫታ በሌለበት የውሃ ሞገድ ከህንጾች ጋር ሲጋጭ የሚፈጠረው ድምጽ ብቻ ይሰማል። ይህ ጸጥታ ቬኒስ ልክ